ፈጣሪ ነው የሚሰጠው ልጅን ማንም ወይኛና በጀው ወይኛ እንስራው ስላለን ልጅን ማንም ሊሰራ አይችልም እግዚአብሔር ነው የሚሰጠውና ፈልገሽም ደግሞ ዛሬ ይሰጠኝ ስላልሽም ልጅ አይሰጥሽም እና ፈጣሪ ነው የሚሰጠው እግዚአብሔር ደግሞ ይሄንን ሁለተኛ ልጅ እድል ስለሰጠሽ ፈጣሪን እናመሰግናለን ቅድሚያ አንቺ ደግሞ እግዚአብሔር እንግዲያው አስጀምሮሻል እስከ መጨረሻው በድል ያስኩዘሽ አሜን አሜን እናቴ እግዚአብሔር አምላክ ካንቺ ጋር ነው ሁሌም ጸሎት እናደርጋለን እና በጣም በጣም ደስ ብሎኛል እህቴ ማለት አይኔ ናት ይሄ አይኔ ብሌን ታይሽን አይንሽ ከጠፋ ሁሉም ነገር ጨለማ እኔም እህቴ ከሌለች ዓለም ሁሉ ለኔ ጨለማ ወደ ነገ ሲሻገር እህቴን እያሰብኩ ሰላም ውድ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኛ ያለን ፈጣሪ ይመስገን እንዴት ናችሁልን የኛ ውድ ቤተሰቦች እውነቱን ለመናገር በጣም ነው ናፈቃችሁኝ ብዙ ጊዜ አልጠፋም እላለሁ ግን እጠፋለሁ ምን ላድርግ ብላችሁ ነው ያው የልጅ እናት ነገር እና አንዳንዴ አይመችም ለዛም ነው እንግዲህ እንደ እግዚአብሔር ፍቃድ ካሁን በኋላ ላለመጥፋት ሞክራለሁ የኔ ውድ ቤተሰቦች እና እንደነገርኳችሁ በጣም ናፍቃችሁኛል እናንተም እንደናፈቃችሁኝ ተስፋ አደርጋለሁኝ ለምን አንዳንዶቻችሁ ተጽፉልኛላችሁ የጠፋሽ በሰላም ነው ያለሽ ወይ ትሉኛላችሁና እግዚአብሔር ያክብርልን አመሰግናለሁ ስለምትጠይቁኝ ስለምትፈልጉኝ እና እኔም በጣም ናፍቃችሁኛል ቤተሰቦች እና ዛሬ በሚገርም ባሪፍ ሐሳብ ነው የመጣሁላችሁ እና ዛሬ ትልቅ ሰርፕራይዝ አለ ቤተሰቦች ለእናንተ ውድ ቤተሰቦቼም እና ለኔም ቤተሰቦች ለእህት ለወንድሞቼም ማለት ነውና የሚገርም ሰርፕራይዝ ነው ያለው እኔ በጣም ነው የጓጓሁት መተው እስክነግራቸው እናንተም እስክትሰሙ ማለት ነውና በቃ በጣም ደስ የሚላችሁ ይመስለኛል እናንተም እንደዛው ደስ የሚላችሁ ይመስለኛል ምክንያቱም እናንተም የኛ ቤተሰብ ውድ ቤተሰብ ናችሁና ደስ የሚላችሁ ይመስለኛል ቤተሰቦች በጣም ጓጉቻለሁ እናንተም እስክትሰሙ እና ሌላው በጣም ያጓጓኝ ማለት ነው ቤተሰቦች እንደዚህ ከወንድሞቼ ጋር ትንሽ ተራርቀናልና ዛሬ ሰብሰብ ብላረጋቸው ነው ሁላቸውንም ሰብሰብ አረጋቸዋለሁ እንደነገርኳችሁ ምርጥ ሰርፕራይዝ አለ አሪፍ ሰርፕራይዝ እንዴት የሚሆን ሚሉት ምንም ይሆን ሚሉት እና ጓጉቻለሁ መጥተው እስኪሰሙና ሪአክሽናቸውን እስከማይ እና በጣም ነው የጓጓሁት እንሰባሰባለን ማለት ነው ቤተሰቦች እንደነገርኳችሁ ደውዬላችኋለሁ እንጂ ያማሽ ነው የደረሰው ያማኋችሁ አለውልኝ ደህና ነሽ እንዴት ነሽ አለው ሰላም ነው እሺ ነው ደህና ናችሁ አለን እንዴት ነሽ ወይኔች ልጅ ወፈረችልኝ በሳምንት ነው እንደምትወፍሪኝ ያው ሳሞፈራለች አንተም ወፈራሃል አይ እሷ ችግር የለውም እኔና እሷ ሐሳብ የለብንም አንቺ ብዙ ነገር ታስበልኝ ደህና ነሽ አለሁላችሁ እንዴት ናችሁ ሁሉ ሰላም እንዴት ነሽ ቆየና እንደዚህ አይደለም ዛሬ የሆነ ነገር አለ ብዬሻለሁ ሙዚ ነገር አለ በጥብቅ የተፈለግንበት ለምን መሰለሽ አንደኛ ሪል የሆነ ነገር ይመስገን ቤት ነው ልትለም የምትችለው ቤት ነው እሷ ግን ሰፈር መጥቻለሁኝ ፈልጋቸዋለሁ ካለች የሆነ ነገር አለ ማለት ነው አለ የሆነ ነገር ማለት ሰፈር ድረስ ያስመጣሽ ምንድነው ቆይ አሁን አልነግራችሁ ለምን ወንድማችን ይምጣና ነግራችኋለሁ ምን አለ እንዴ ቆያ የምርማ አለ ማለት ነው ሳይራይ ሚጣ ቤት ነች ለምን ተፈንጠሽ ቆይ አይ እሷ ይቆይ እንዴ የምርማ ለምን ደግሞ ሲጀምር እዚህ ጋር ለምን ቤት ለምን አልመጣሽ ነው እሺ እዚህ ጋር ለምጠራሽ እዚህ ጋር እንድናወራ ፈለኩኝ ተሰብስበን ሰብሰብ ብለን መታጠቅማ ማን አሳይሽ እሱ ያሳይሽ ካሜራማን ያሳይሽ መሆን አለበት አይ ብሬ ነው ለዚህ ቦታ መታጠቃለች ሲዝ ማለት ነው አታውቅም መሆን አለበት እኔ እውነት አይቼሽ አላውቅም እዚህ ሰፈር እውነት ነው እዚህ ነው የሚገኙት ስትባይ ነው አይ ካሜራማናችሁ ይዞሽ ወደ መጣ አይ ነገር ግን የደበቅሽው ነገር አለ ግልጽ ሊሆንልን አልቻለም ምንድነው የሚለው ነገር ምንድነው እንደርስበታል ምን አስቸኮላችሁ እንዴ ቆይ ተረጋጉ እሺ ወይ ምሳም በልተሻል እውነትም የሆነበት ቁጭ ብለን እናውራ ቆይ ሰርፕራይዙ ልንገራችሁና ከዛ በኋላ እኔ ባልላችሁ በግዴታችሁም ሳትከፍስ ስለዚህ ሰርፕራይዙ ለኔ ነው ለሷ ነው ለዴቭ ነው የማን ነው ለሁላችንም ነው እንዳጠቃላይ ለቤተሰቡ በሙሉ ነው ሰርፕራይዙ ምን ይሆን እና ማዘር ነጋሽ መኖር ነበረበት እንደዛ ጎረ ሁሉም መኖር ነበረበት ለእነሱ ደግሞ እዛ ሄጄ ነግራቸዋለሁ ከማደክማቸው ወይ ደግሞ ደውዬ ነግራቸዋለሁ
ካልሽ እሺ። እና እንዴት ናችሁ? ይሻላል። መሰብሰባችን በራሱ አለ። የሆነ ነገርማ መሰብሰባችን ራሱ ጥሩ ነው። ናፍቆናል። ይሄ ጊዜ ቆየን፣ እንደዚህ መተን ከመጣን ቆየና በጣም ቆየንና ደስ ይላል። ይሄ በራሱ ትልቅ ነገር ነው። ይሄ ራሱ እኮ ሰርፕራይዝ ነው። እሱማ ሰርፕራይዝ ነው መገናኘታ። እሷ እዚህ መገኘቷ በራሱ ሰርፕራይዝ ነው። በእርግጥ ግን አብርሽ ለመስማት ጓጉታ ተረጋጋ። አዩ ነገር እያሰብኩ ምንድነው ጥፋት አጥፍተን ነው ምንድነው ቢለው ነገር አጋጥቶ አይ ጥፋትማ ሲሆን ቁጣ ነው አይደል? ፊቷ ላይ ደግሞ ቁጣ ይታይ። እንደዛ የለም ኔጋ ጥፋትማ ታጠፋለህ፣ ግን አሁን እንደዚህ ሳይሆን ያው የምትኮረከሙበት ሰዓት አለ። እሺ አሁን ስትዋጓጓሽ እኔ ደግሞ አልችልም በባል ይወድቃል። ውደቅ እስኪ እንትን እንዳልሰራብሽ እስኪ ውደቅ ደቅ ያው መጣ ዴቭ እሱ ሳይመጣ አይነገረን ነው ሰርፕራይዝ አይነገርም። ዴቭ ከመጣ ግን ይነገራል ብለሻል። እናገራለሁ። ምንም ችግር የለም። ውድ ቤተሰቦቼ እንዴት ነህ? እንዴት ናችሁ? ዛሬ ምንድነው ዋካችሁ? ዛሬ አዲስ ሰው ለቪዲዮ እንዴት ናችሁ? አማን ነው? እንዴት ነህ? ሁሉ ሰላም? ሰላም ነው። እንዴት ነሽ? ዛሬ ከየት ተገኘሽ? ያው ካለሁበት እንደዚህ ቆየን እንዴ ከተሰባሰብና አዎ በጣም እንጂ እንድንሰባሰብ አንዳንዴ እንደዚህ መሰብሰቡም ደስ ይላል። እንዴ አዎ በጣም ደስ ይላል። እናንተ ታላላቆች ካልሰበሰባችሁ ደግሞ ችግር ይሆናል። እኛ ተበታትነን ቀረን። እውነት ነው። በቪዲዮ ነው እንጂ በቪዲዮ መሆኑ አንድ ሁለት ደግሞ ቤት ድረስ ባለመሆኑ በእውነቱ ምን አንገብጋቢ ነገር ቢቀጥመሽ ነው የምር እሱ ነው ጥያቄ ተጠርባችሁ። ወይኔ በቃ እንደውም አልነግራችሁ ሌላ ቀን እማ ሀሳቤን ቀየርኩኝ። ማለት ይሄን ያህል ጥያቄ ከፈጠረባችሁ ቢቀርስ ምን ነው ቤት ጠርተሽ ምናምን? አዎ እንደዛ ነው። ለምን የተሰበሰብ ነው ግን ያልገባኝ እኔ ናፈቀኝ ይሄ ስብስባችን። እንደዚህማ ከሆነ እኮ በበዓል ወይ ደግሞ የሆነ ቀን ሰብስበሽን ራስሽ ቤት ውስጥ ምናምን ነው መሆን ያለበት አይደለም። በቃ እንደዚህ ከባህል ውጪ መሰባሰብ ነው። አሁን ይሄ በቪዲዮ ነው። በእርግጥ ግን ከቪዲዮ ውጪ እኮ እንሰባሰባለን አንሰባሰብም ማለት አሁን እናንተ በቪዲዮ መሆኑ ነው ጥያቄ የፈጠረባችሁ። ለምን በቪዲዮ ከመጣች ትንሽ ካሜራ ደቅነሽ እዛ ባለፈ ደግሞ ያው ታላላቅ እንግዲህ ያው ቡዜ ያለች ያው ታናሽ እኔን ጠርተሽ አንቺም ተገኝተሽ የሆነ ነገር ቢኖር ነው እንጂ ዝም ብለሽ እንደማሰበስብኝ እርግጠኛ ነኝ። ካሜራ ፊት ካወራን ቆየን ብዬ ነው ካንቺ ጋራ። አዎ አስጨነቃችኝ እኮ እኔ ራሱ ተጨነቅኩ። እኔ ራሱ ነፍሴ ተጨነቀች። እና እንዴት ናችሁ? በጣም ነው ናፈቃችሁኝ። አንተ እንዴት ነው ፈርከው? አደገብሻ ያኔ ሲዶር ቀንስ ነው አጓጓሽ ነው ሰርፕራይዙን በመጠበቅ ማለት ነው። እንዴት ነህ ዴቭ? ደህና ነው? ሰላም ስራ እንዴት ነው? ጥሩ ነው። እንዴት ነሽ? አይ ይደብራል። እኔ ጎጉቻለሁ። ያለችብን ነበር። አልቻልኩም፣ የምር አልቻልኩም እንዴ። አይ ቆይዋ እንዴ ባንዲ እኮ አይነገርም። እንደውም ጥሩ ነው። በደንብ ጓጉ። አረጋግታ ነው ማለት ነው። አረጋግጪ ሰርፕራይዝም ያው ተረጋጋን። በቃ አሁን አስቤ ድንገት ፈንጠዝያም ቢሆን ወይ ደግሞ ድንገተኛ ነገርም ቢሆን አረጋግታ ብትነግረን ይሻላል። አሁን ድንገት ብትወድቂስ? አራልወድቅም እንዴ ደስታ ነው ብለሽኛል። በእርግጥ ደገፍ አድርጎ ደዛ አለ አይዞህ ካንተ አትወድቅም። እኔ ሀሳብ ላይ ነኝ። ምንድነው ምን ተፈጠረ እያለ ነው። እና ምን መሰላችሁ በጣም ስለናፈቃችሁኝ የጠራኋችሁ። ይሄ መሳቅ ናፍቆኝ ነበር የጠራኋችሁ። በጣም ደስ ብሎኛል እንደዚህ ስለሳቅን ስለተጫወትን። በጣም አመሰግናለሁ አክብራችሁኝ ስለመጣችሁ። ክበሩ፣ ተባረኩ። አሜን። አንቺም ክበሪልን ንገሪልን። ለዚህ የጠራኋችሁ አላለችንም። ለዚህ ነው የጠራኋችሁ። በቃ ይሄ ናፈቀኝ። በቪዲዮ እንደዚህ ተሰብስቦ መሳቁ ደስ አይልም? ደስ ይላል። አይ አብረሽ በጣም ደስ ይላል። ከስሬ ጫማውን እንዲህ ያለ ነው እየተናደደ ነው። እንዲህ በቃ ዝቅ ብዬለታለሁ። በቃ እንዲህ ራሱ ቢለኝ ግን ማለት ነው የሆነ ነገር እየጠረጠርኩ ነው። ምንድነው በእናትህ የገባ ነገር? አጠርጠር። ምንም የምጠረጥረው ነገር የለም። ምን የገባ ነገር አለ? እኔ የሆነ ስራ ነገር ጀምሬያለሁ ላይ ነበረ እሱ ተሳክቶ አይ እሱ ገና ነው። እኔ ደግሞ ስራ አይመስለኝም። እሺ ምንድነው?
የሆነ ስሬ በቃ ነገር እንዳለ እንዳይሆን ብቻ። አይ ቆይ እኔ ልንገራችሁ እንዴ አትገምቱ፣ ዝም አትጠርጥሩ። እኔ ግምት ላይ ብዙም አይደለሁም እውነት ለመናገር። አዎ ለዛ እኮ ነው እህቴ እንዴ ግምት ላይ ብዙም አይደለሁም። አዎ እኔ ልንገራችሁ በቃ። ቆይ ጽፌላችኋለሁ እዚህ ላይ አንብቡት። ደብዳቤ ነው እንዴ? መቀመጥ ለታላቅ ነው የሚሰጠው። እውነትም ደብዳቤ ነው። እስቲ አብረን ነው የምንከፍተው። ይከፈት እንዴ! እኔ አላምንም። እንዱ ፍራንክ ነው እንዴ የምርሽ ነው? የራሷ ነው ግን እንዴ የኔውድ የምርሽ ነው? እንዴ እስማ ታላቅ እህት ወይኔ እንዴት ደስ ይላል። ፍራንክ ነው ወይንስ እስቲ ሪል እስቲ ከመለስ ቀኑ የታለ? ያው እዚህ ጋር ኧረ መድኃኒዓለም እንደዚህማ እንትን አትልም። እንኳን ደስ አለሽ። በስመ አብ እግዚአብሔር ይመስገን። እንዴ ሚጣገና አመት ሞላ አተኙም እንዴ? እንዴ አይ እኔ ግን አላም ሽንትሽ ቀይ ነው ነጭ ነው? አንተ ቀልድ ነገር ያምር እግዚአብሔር አይደለም። ሽንትሻው ከለሩ ምንድነው? በመመርመሪያ ለምን አንመረምራትም? ሽንትሽና በጣም ደስ ብሎኛል። እግዚአብሔር ተጨማሪ ቤተሰብ በጣም ደስ ይላል። ያምር እንኳን ደስ አለሽ። ግን ሚጣ ስንት ዓመቷ ሆኖ ነው? አሁን ይሄማ ኢንተርቪው መደረግ አለበት ራሱ። አሁን 1 ዓመት ከ6 ወር ነው። 1 ዓመት ከ6 ምን በ24 እህቴ 3 ዓመት ቢሞላ አንተ ምን አንተ እንኳን አመጣሽ ምን አስጨነቀኝ እንዴ? ያምር በጣም ደስ ይላል። እግዚአብሔር ጎበዝ የታባቱ ይወለድ። በጣም ደስ ዘራችን ይብዛ። ምን ይብዛ። አሜን ይብዛልን። በቃ ይሄን ይመስላል። ለዚህ ነው የቀረባችሁ። እንደዚህ ሰርፕራይዝ እንደዚህ ነበር መሆን የነበረበት። ኪታን ትልቅ ፕሮግራም አዘጋጅተን ምናምን ነበርኩ መሆን የነበረ። ምን ሆነሽ ነው እንደዚህ በቀላሉ ምናምን? ኧረ አንፈታሽም። በቃ ችግር የለውም። ቀጣይ ደግሞ አይደል? እውነት ነው። አዎ በጣም ደስ ይላል። በእውነት በጣም ደስ ይላል። እግዚአብሔር ተመስገን። እግዚአብሔር ስሙ ይባረክ። ዘራችን እየበዛ ይሂድልን። አሜን። ወይ ኧረ በጣም ደስ ይላል። መድኃኒዓለምን እግዚአብሔር ወንድ ሴት ገና አልታወቀም። ኦኬ እሱ አይነገርም። አሁን አይ ገና አላወኩም እንጂ ገና አንቺ አላወቅሽም? አዎ ገና ነኝ። እንዴት ግን እኔ አልጠረጠርኩኝም እንዴ? እኔ እኮ ማወቅ ነበረብኝ። ዛሬ አለባበሷ ራሱ እንደዚህ አስታ ስትለብስ ራሱ የሆነ ነገር ቢያንስ መጠርጠር ነበረ። ሆዷ ቀንሷል እንጂ አይ ለምን ቢያንስ አሁን ለምን እንደዚህ ለበሰች ብለን ቢያንስ የሆነ ማለት ያምን መጠርጠር ነበረ። እኔ ከእናንተ እኩል ማወቅ አልነበረብኝ። በጣም ይቅርታ። ምክንያቱም ይኸውልሽ ለምን መሰለሽ ከነሱ እኩል የነገርኩሽ በደስታሽ ብዛት መቆጣጠራችን እውነት ነው። ትናገራቸዋለሽ። እውነት ነው። እንዴት አባቱ ዳጎ በዝ በቃ ትችላለህ። እናውራበት። የውጭ ስራ የለብህም እንዴ? ቀን ስራ ደክሞ አይደለም የሚገባው። ደክሞ አይደለም የሚገባው። ወይኔ ታስቸግረኝ እንጂ እሺ። እኔ አሁን እያፈርኩ ነው። የቀልዱ ቀልድ ነው ግን እግዚአብሔር አምላክ ስሙ ይባረክ። እግዚአብሔርን አይ የምር ግን እግዚአብሔርን በጣም ደስ ይላል። እንደዚህ መጥፎ ነው ቢለም ተፋተስ ይችላል። በአመት አመት እዚህ ጋር ወንዳ ምን ችግር አለው? ይብዙልን። በጣም ደስ ይላል። እግዚአብሔርን አሜን። እንዴ በእርግጥ ያው መጫወት ተጫውተናል። ደስ ይላል በጣም ያው ወንድሜ እንግዲያው ከስንት ጊዜ ሆነ የበለጠ አዝናናን። እውነት ነው። ይሄ ሳቁ ፈገግታው በጣም ደስ የሚል በጣም የእውነት በጣም ደስ የሚል ልጅ ያው እንግዲህ የፈጣሪ ስጦታ ነው። ፈጣሪ ነው የሚሰጠው ልጅን። ማንም ወይ እኛ እናበጀው ወይ እኛ እንስራው ስላለን ልጅን ማንም ሊሰራ አይችልም። እግዚአብሔር ነው የሚሰጠውና ፈልገሽም ደግሞ ዛሬ ይሰጠኝ ስላልሽም ልጅ አይሰጥሽም እና ፈጣሪ ነው የሚሰጠው። እግዚአብሔር ደግሞ ይህንን ሁለተኛ
ልጅ እድል ስለሰጠሽ ፈጣሪን እናመሰግናለን። ቅድሚያ አንቺ ደግሞ እግዚአብሔር እንግዲያው አስጀምሮሻል እስከ መጨረሻው በድል ያስኩዘሽ ይላል። አሜን አሜን አሜን። እንደዚህ መውለድ እቅድ ነው ያለሽ ዛሬ ተይዘሻል። በቃ ይፈታሽ ብሎ ነው ጊዜውን ቦታ ላይ ትዝልሽ ቆላ ላላቀልሽ ነው ዛሬ እንግዲህ እንደዚህ መውለድ እቅድ ያለሽ ነገር እንደ እግዚአብሔር ፈቃድ 4 ጌታም በይ እግዚአብሔር 4 ልጅ ነው መውለድ እቅድ ያለሽ? አዎ 4 ከሆነ ፈጣን ነው ወይስ ሲቀር ምንም አትልም። አሁን 2 ካላት ነገ ከነገ ወዲያ ደግሞ በየአመቱ በአራት አመት ልጅነት አድርግና ከዛ ደግሞ ለምን ቀጥታ በቃ በእንደዚሁ ይሄጂና ታቆሚያለሽ። ጥሩ ነው ታውቃለህ። አራቱንም ሰብስባ አብረው ታሳድጋቸዋል። ውጮች እንደዛ እኮ ናቸው። እውነት አብዛኛው ውጭ ሀገር የሚኖር ሰው በአንድ አመት ልዩነት ምናምን ይወልዱና አንዴ ሴቷም ቤት ለመቀመጥ ትልና 4ቱም 3ም ያላትን እቅድ በሙሉ እንትን ትላለች። ከዛም በኋላ ወደ ስራ አለ ወደ ምናምን አለ ልብስ ራስ እንዳይቸገር የራሳቸውን ልብስ ተቀያየሩ ሲያቻል ሽኩል ስለሚሆን እኔም ወደ ቦታዬ እመለሳለሁ። ሸንቀጥ እላለሁ። በቃ ጨርስ ሳርኝ ትጨራርስና ነገር ሸንቀጥ ወደ ማለት እና ምን ትውለና አንዴ በየአመቱ ትቀጥል ነው። ኧረ እኔ ችግር የለውም ሲስቱዬ እነሱ ዝም በያቸው እሺ። ቀላቸውን ታዩ በጣም እና በጣም ደስ ይላል በእውነት እግዚአብሔርን ነው የምልሽ ከምልሽ በላይ ደስ ብሎኛል። መድኃኒዓለም በድጋሚ ፍሬን አሳየን። እኔ አላቅም እኔ እንጃ። መድኃኒዓለም ደግሞ የፊትሽን በጀርባሽ ታርግልሽ ነው የሚባለው እውነት ነው። እና ደግሞ እግዚአብሔር አምላክ ያስጀመረሽን እስከ መጨረሻው ድረስ በመንከባከብ በእቅፉ አድርጎ ልጅሽን ያስታቅፍሽ። አሜን። እናቴ እግዚአብሔር አምላክ ካንቺ ጋር ነው። ሁሌም ጸሎት እናደርጋለን እና በጣም ደስ ብሎኛል። አሁንማ እኔ ነኝ የምቀድምሽ ለማዘን አይደለም እኔ በቀልባና ለዚህም ነው ያልነገርኩሽ ቀድሜ የምር ለዚህም ነው ቀድሜ ያልነገርኩሽ እኩል ከነሱ ጋር የነገርኩሽ ለዚህ እንዳልናገር ብለሽ ቀድማ እንዳትናገር በቃ ሁን አንዳችን ሮጥ ብለን የምር ማዘር በጣም ደስ ስለሚላት ማለት ነው። ማዘርም ፋዘርም በጣም ነው ደስ የሚላቸው። ያው ዘር ሲጨመር ደስ ይላል በጣም። ግን እኔ የምለው የአሁኑ አባባል የፊትሽን በጀርባ ያርገው ማለት በጀርባ አርግሽ ነው። ኧረ እንደዛ አይደለም የምር ይላሉ እናቶች የፊትሽን በጀርባሽ ያርግልሽ ይላሉ። ይሄ ማለት ወልደሽ ተሸከሚ እንደ ማለት ነው ይላሉ እናቶች። በጣም ግልጽ መደረጉ ስለሆነ አሜን። ልጅሽን አቅፈሽ ለማየት ያብቃን። አሜን። ፈጣሪ እንግዲህ ደስ ብሎኛል የምርልኝ ስነግርሽ። ቅድም ብራዘርም እንዳለው ያው ልጅ ራስሽ ፈቅደሽ እንትን የምትይው ነገር ሳይሆን የእግዚአብሔር ስጦታ ነው እና ይሄ ደግሞ ትልቅ ስጦታ በመቀበልሽ ደስ ብሎኛል። ለሚጣም እህት ወይንም ወንድም ልታመጪላት ስለሆነም ደስ ብሎኛል። አንድ ልጅ ብቻውን ሲሆን ትንሽ ቤት ውስጥ የሚከብደዋልና 2 ሲሆኑም ወሬ የተሻለ ነውና ከምልሽ በላይ በጣም ደስ ብሎኛል። ነጋሽዬን እና ማዘር እንደምን እንደዚሁ የሆነ ቀን ሰርፕራይዝ ብታረጋችሁ በቃ ድንገት አሁን እኛ ቸኩለን ከመናገራችን በፊት አሁን ነው የምቀድመው። እኔ ግን አስችለኝም ባካል ካልተናገርሽ እኔ አስችለኝም። ባካል እስካገኛቸውማ አልጠብቅም። አሁን ለምን ትቀድኛላችሁ? እና መናገር አሁን ደግሞ በዚሁ እንደዚህ በመንገድማ አይሆንም። ዛሬ ወንዶች አጠገባችን አሉ። እናቴ የፈለግሽውን ጠይቂ። 9 ወር ባሉ ግን አጎሽ እኮ አንቺ አሁን ብቻ አይደለም ያደረግሽው ዳመኖር ነበር። ስራ ነው ቢስ ነው መስለኝ ስራማ ቢበዛበት ሲጀምር ታረግሽ ነበር። ስራ ነው አትበይ። አራታው እናንተ ልጅ ቤተሰብ ጨረሱኝ ዛሬ በቃ አይፋቱኝም። በቃ ካሁን በኋላ በቃ ምን አሁን ያወራን ዳመኖር አለበት። አሁን የሆነች ፕሮግራም አዘጋጅተን ለነለ ይገባል ገባሽ ሴሌብሬት እናደርገዋለን። በቃ እንደዛ እናደርገዋለን እና በቃ ምን አስቤያለሁ እስከ 9 ወር በተራ በቃ ብዙ ነገር ያምረኛል። በአሁኑ ደግሞ እያማረኝ ነው በጣም ብዙ ነገር አይደል? አይሸነው እንኳን አምሮሽም አንድ ሆነ አይተበቃ እንኳንም አማረሽ ተባልኩ። አሁን አንቺ ከነሱ ጋር ታወራለች እንደዚህ ነው። በቃ እዚሁ ቃል እንዲገቡልኝ እፈልጋለሁ። እሱ ጥሩ አንቺ የፈለግሽው ነገር የሚመርሽ እኛ አቅማችን በሚችለው ነገር በሙሉ አላችሁ እናደርጋለን። በቃ ከሙሴ ጀምራለሁ። ችግር የለውም ቀጥላለሁ። ስለዚህ አሁን ቤት እንሄድና ደግሞ የፈለግሽው ነገር ያማረሽ ነገር ቤት እናስተዳድርሻለን።
አሁን የት መሄድ ነው የምፈልጊው? ምትላውት የዛሬ የምትፈልጊው ዛሬ የምፈልገው ወይ ዛሬ አላማረሽ ማገለም ሆነ በርግጥ እናዝላለን። ማን ብሎን ለማገል እናዝልሻለና ምን ችግር አለው እንዴ? ሁለቱ ጠብሻ ያሉት ለምንድን ነው ታዲያ? ለዚህ ካልሆኑ እንዴ። በጣም አመሰግናለሁ በእውነት የደስታዬ ተካፋይ ስለሆናችሁ በጣም ደስ ብሎኛል። ግዴታችን ነው እንዴ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ወዳቸዋለሁ። ኑሩልኝ። በጣም ነው የምወዳቸው። እኛም በጣም ነው የምንወድሽ የኔ ውድ እህት። ረጅም ዓመት እና እድሜና ጤና ከባለቤትሽ ጋር ይስጥልን። አሜን። መድኃኒዓለም ደግሞ ዘራችን እያበዛ ለተሻለ ነገር ያብቃን። ግን እንዴት ነው ለማክሪያና ነገርሻት እንዴ? ሌላ ጦርነት አልፈልግም እኔ ብቻ በቃሻለሁ አትርሽ። ሌላ ጦርነት ጽናቱ ገና ይጀምራል። እሷ ደግሞ እንዲታቀም ገና ሶልድ የምትቀነው አይበቃኝም ገና። ስለዚህ አሁኑን አልንቀራት ነው ይቀራሉ። ግን ልጆች እንደዛ በጣም ነው የሚቀኑት። ያው ወደዛኛው ተመዝናለህ ወደሚወለደው ይሄኛው ይረሳና ያው አድርሰው መርሳት ሳይሆን ወደዚህኛው ታደራ ስትላቸው እንክብካቤ ልጅ ስለሆነ ወደዛ ስታረግ እነኛ ይቀናሉ። የተደረገላቸውን እንዲደረግላቸው ይፈልጋሉ። ከዛ የሚደረገው አሁን እንግዲህ እሺ ረጅም አቆምናትም። አሁን እንደዚህ ረጅም አቆም የለብሽም። አሁን እንክብካቤ ያስፈልግሻል። ወደ ቤት እንሂድ። እግሬን ጠቡኝ ተሸከሙኝ።